ዛሬ ማሳያችሁ ቦሌ ኤድና ሞል ላይ ባለ አንድ መኝታ 92 ካሬ የሰራነው ነው ማለት ነው። እንደምታዩት ይሄ ለቀቅ ያለ ባለ አንድ መኝታ ሰፊ ሳሎን ያለው፣ እዚህ ጋር ደግሞ ኦፕን ኪችን ያለው፣ እዚህ ጋር ለራሱ ኦፕን ኪችን አለው። እዚህ ጋር ደግሞ እንደ ክሎዝድ ኪችን ኦር ሲጋር መተለቃችሁ ስፔስ መጠቀም ትችላላችሁ ማለት ነው። ይሄ ባለ አንድ መኝታ ብቻ ነው። ሳሎኑ ደግሞ እንደምታዩት ሰፋ ያለ ነው። እዛ ጋር ፕሌስ ዋልፈን ያለው እይታው ደግሞ ወደ ኤድና ሞል ነው የሚሆነው። በጣም አሪፍ እይታ ያለው ኮንክሪት ኤሪያም ስለተሰራለት ባለ አንድ ስለሆነ ለብቻ ባንክና አንድ ማስተር ቤድሩም ነው የሚኖረው። ባንክሙ ለብቻ እዚህ ጋር አለ። በጣም ሰፊ ነው። ስፔሱ ለባለ አንድ በጣም በቂ ነው። እዚህ ጋር ደግሞ ማስተር ቤድሩማችን አለ ማለት ነው። ይሄ ይመስላል። እዚህ ጋር ፊልም ላይታችን ያዝ ይችላል። እዛ ጋር የቁም ሳጥን ቦታ አለ። ይሄ ደግሞ እንዳልኩት በዚህ ጋር በማስተር ቤድሩም ፍሬንች ባልከኒ ነው። የጠዋት ፀሐይ ማግኘት የምትችሉበት ቦታ ነው ማለት ነው። ይሄኛው ሻዘሪ አብሰራ እዚህ ጋር ያለ እዚህ ሳይት አጠገብ እየሰራ ነው ያለ ጂፕላስ 7 ላይ የደረሰ ሌላ አፓርትመንት አለ ማለት ነው። እነዚህን አፓርትመንቶች አሜኒቲያቸው አንድ ላይ ነው የሚሆነው። ስዊሚንግ ፑል አለው፣ ጂም፣ ስፓ እንዲሁም 1800 ካሬ ላይ ያረፈ ደግሞ ሙሉ ቴራስ ይኖረዋል ማለት ነው። ከላይ ሆናችሁ እይታው በጣም ነው የሚያምረው። ከስር በማስቀመጥላችሁ ስልክ እየደወላችሁ ተመሳሳይ ካሬ እዛኛው ሳይታችን ላይ 93 ካሬ አለ። እሱን ለመግዛት ከታች ባሉ ማስቀመጥላችሁ ስልክ ደውሉ።